አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስም በቀራንዮ ላይ ታየ በጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ በቀራንዮ ላይ ታየ በጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ እንኳን አደረሳችሁ እንኳን አደረሳችሁ እስቲ ልል እንበል እስቲ ልል በሉላችሁ እንኳን አደረሳችሁ እንኳን አደረሳችሁ እስቲ ልል እንበል እስቲ ልል በሉላችሁ። ሰላም እንዴት ናችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። አባታችን በሰማያት ያለህ ባህሌን ያደግኩበትን እኔ ወደዋለው ባህሉን ወጉን ያገሬን እኔስ ያገሬን እጠብቀዋለው ባህሉን ወጉን እንጫወት ተጫወቱ እንጫወት ተጫወቱ በአገሬ ወግ አድባር እንመር እንዋሆ የአገሬ ትዝታ በባህል ጨዋታ ሆይ ድሪ ሽንክታር አልቦ በራምባ የታቦት ንግሱ የቀየው አድባር ገና ቁጣጣሽ መስቀል ፋሲካ አበባው ሲለብስ ምድሩ ሲፈካ ኦሆያ እስክስታውን ጠብቀው ጭፈራ ወጉ እንጫወቶት ባህሉን ገና መስተነካና ገና አባሊ ገና እንግዲህ እንኳን አደረሳችሁ እንኳን አደረሰን። ሁላችንንም እንኳን ለፋሲካ በዓል በሰላም አደረሰን እንላለን። ዛሬ ከበድ ያሉ ሰዎችን ይዘን መጥተናል። ምህረት መስፍን እባላለሁ። በቲክቶክ ስሜ ኤምባቢ ግጥም መሞክር ትንሽ አክቲንግ መሞክር ልጅ ነኝ። ቴዎድሮስ አብርሃም እባላለሁ። ሙዚቀኛ ብዙ ነው። ሸሪፋው ልዘርዝር ነው። ሙዚቀኛ፣ ግጥምና ዜማ ደራሲ፣ የፊልም ስክሪፕት ጸሐፊ፣ ካገኘንም ደግሞ ዳይሬክቲንጉንም ሁሉንም። በቲክታክ ስሜ ገና ልጀምር ነው። እሺ መስከረም ኡስማን እባላለሁ። ያው ሙዚቀኛ ነኝ ነው የሚባለው፣ ድምጻዊ ብቻ ሙዚቃ አጫውታለሁ ከእንቁ ዜማ ጋር። እንቁ ዜማ የሚባል ግሩፕ አለኝ፣ ከነሱ ጋር ነው የምጫወተው። እሺ አብዱል ከሪም አልይ እባላለሁ። በሶሻል ሚዲያ ስሜ ኤቢዲኬ ፎር በመባል እታወቃለሁ። ፎር ደግሞ ያልኩበት ምክንያት 4 ቁጥርን በጣም ስለምወዳት። በጣም እናመሰግናለን። መስኪንም ኤቢንም በጣም ነው የምናውቃቸው። ጎበዝ ባለተሰጥኦዎች ናቸው። ከእንትናቸው እስቲ እንጀምራ። ከልጅነታችሁ ስለ ልጅነታችሁ የትውልድ ቦታችሁ አጫውቱ። የትውልድ ቦታዬ ቀጨኔ ማለት አዲስ አበባ። እሺ ኤቢስ? ቀጨኔ የሚባል ሰፈር አለ በሰፈራችን። እኔ አዲስ አበባ ነው ተወልጄ ያደግኩት። ሜክሲኮ ሰንጋተራ ይባላል። ሜክሲኮ ካወቃችሁ ሸበሌ ነው ተወልጄ ያደግኩት። በጣም አሪፍ ሰፈር ነው ለኔ። ለእድገቴ ደግሞ በጣም ወደው ሰፈር ነው። አሁን ላይ ፈርሷል ሰፈሩ። አሁን ላይ ልደታ ኮንዶሚኒየም ነው የኖርኩት። ልደታ የኖርኩት። እሺ ወደዚህ ስመጣ እኔ ነኝ የምቀጥለው። ኮይን ወስደዋል ወሰራት ነው። እሺ አስተካክላለሁ ለሚቀጥለው። ምሬ አንቺስ የት ነው የትውልድ ቦታሽ? አካባቢው ምናምን? የተወለድኩት አዲስ አበባ ወደ ወሰን
ከመገናኛ አልፎ ማለት ነው። ወሰን ነው ተወልደሽ ያደግሽው? አዎ። ኦኬ። የአዲስ አበባ ልጆች እንደዛ ሰብሰብ አድርገው። እሺ በጣም አሪፍ። እሺ ቴዲስ ጨረሰች? አዎ ቆየች። እኔ እንደ ስሜ ነው ቴዎድሮስ አደባባይ ፒያሳ ነው የተወለድኩት እና ስሜ ከዛ ነው የመጣው። እና አንዳንድ ጊዜ እንደውም ምን ይላሉ መሰለ ፋሚሊ ተወልዶ አይደለም እቺ መድፏ የሆነ ቀን ነው ተኩስ ባርቆ ነው ትንሽ ይሰፋላ። እሱ ደግሞ ቀጠን ይላል። ባርቆ ለማ በሽጉጥ ካልሆነ የቀስት እንጨት ቀጭን አይደል እንዴ? እሺ በጣም ቴዲ በጣም ነው የምናመሰግነው። ደስ የሚል ነው። እኛም እንግዲህ የተወለድነው አዲስ አበባ ውስጥ ነው። እኔ ጉርሾላ ነው ተወልጄ ያደግኩት። በነገራችን ላይ እድገቴም ውልደቴም አዲስ አበባ ነው። ጉርሾላ አዲስ አበባ ይሄን ማመን አለብህ። እኔ አዲስ አበባ ነው ተወልጄ ያደግኩት፣ አዲስ ገበያ የአዲሱ ገበያ ልጅ። እሺ አይ በጣም ጥሩ። እንግዲህ አካባቢያችንን ካወራን ደግሞ ተያይዞ የሚመጣው ነገር ምንድነው? እዛ አካባቢ ላይ በዓል ሲሆን የምናሳልፍበት መንገድ አለና እንዴት ነበረ? የትኛው በዓል ለእናንተ ይማርካችሁ ነበረ? በየትኛው በዓል ነበር አሪፍ ገጠመኝ የነበረው? እስቲ ወደዚህ አሁን እሺ፣ ከዛ ስለጀመርሽ ወደዚህ ይመጣል። እስቲ ቴዲ ሁሉ ጊዜ በዓል ሲመጣ ማስታውሰዋል። እንዳልኩ ቴዎድሮስ አደባባይ ተወለድኩኝና ከዛ በጣም ከፍተኛ ወደ እድሜን ደግሞ አደኩ የምልበት ሰፈር ደግሞ ወደ አስኮ አዲስ ሰፈር አካባቢ ነው። አዲስ ሰፈር ኮንዶሚኒየሞቹ አካባቢ ማለት ነው። እና የሰፈር ልጆች አለ በጣም ሁሉ ጊዜ የምወደው በዓል መስቀል ነው። እና መስቀልና ጥምቀት እኛ ሰፈር ጋር በጣም ይለያል። ማለት ልጆችም ሆነን ሳለ ገንዘብ ከቤተሰብ ፈላልገን ምናምን የእንትና እኮ ቲሸርት አሰርቷል ምናምን ብላ ለቃቅሰ ከማዘር ተፍ ብለህ የሆነ ገንዘብ ይዘህ ምናምን ቲሸርት እኔ አንድ ጊዜ ትዝ ይለኛል ቲሸርት ላሰራ አለቃቅሼ 80 ምናምን ብር ተቀበልኩ ከቤት። በጣም ትንሽ ብር አይደለም በዛ ጊዜ። እሺ 80 ምናምን ብር ትሰጣለህ፣ የወር ቀለብ ኔፓ ነው የለም። ከዛ እሱን ይዤ ካደረኩ በኋላ እስመት ሲሰራ ከመጣው በኋላ ይዤ እንደመጣው ሆስት አጠብኩትና ጠፋ። እዚህ ለኛል ቁጭ ብዬ በእስክሪብቶ ሲቸከችክ ያልኩት ማለት ነው ለማስተካከል። ከዛ በኋላ ነው ሰዓሊ ሆንኩ እንዴ ቲሸርት ለየሳ። ከዛ ደግሞ ምንድነው መስቀል ሲኖር ደግሞ ምን ታደርጋለህ መሰለህ? በየሰው አጥር ስር በቃ የሁሉም ሰፈር ልጅ በየሰው አጥር ስር መስቀል ሲኖር ሁሉ ጊዜ ጠዋት ላይ ምናምን እናቶች የሆነ አተላ ነገር ይዘው በር ላይ የሚጠብቁት ሹክ ማለት አትቀር ሹክ ብለ የሆነ ግንድ ነገር ገንድሳ ምናምን ትሮጣለህ ለዳመራ እና እኛ በርጋ ነበር የሚደመረው። በዚህ አጋጣሚ የሰፈር ልጆች ካዩት በጣም በቃ እና ሻማ ምናምን እንገዛለን መንደሩን። ማንም ወፍ ዝር አይልም። በዛ ጋር ፌስታል ይያዛል፣ ገንዘብ ይሰበሰባል ምናምን፣ እዛው ቡና እናቶች ያፈላሉ ምናምን እና ልጆች እንደ ትልቅ ነበር የምናከብረው። እና ጥምቀትም ሲሆን በጣም እንደዚህ እና ሁለቱ በዓላት ለኔ በጣም በቃ አይ በጣም አሪፍ። እንደዚህ እናደርገው እስኪ ወደ አንቺ ላምጥ። እኔ እንኳን አጋጣሚ የለኝም፣ ግን ያው በጣም የምወደው እንትን ጥምቀት እና ገና። ኦኬ ጥምቀትና ገና። የገና ጨዋታ ተጫውቼ ነበር። አረ ተጫውቼ አላውቅም። ወንድ ሴት ይችላል እንዴ እንትን? አረ ስቀልድ ነው። እሺ ጥምቀት በጣም ደስ ይላል። ብዙ ነገሮች አሉት። ምንድን ነው ለየት የሚያደርገው? እንጃ ደስ ይለኛል ማለት ድባቡ ምናምን ደስ ይላል። ሎሚ መወርወር መስሎሽ? አይ አንተ እንደዛ ነው ይመስለው። ወዲያው አስታወሰው ታውቂያለሽ? ቀጥታ የመጣለት ሎሚ ሃርሞኒካ በጣም ደስ ይላል። ጥምቀት በነገራችን ላይ እኔም ወጥቼ አይቼ አውቃለሁና የሚገርም ድባብ አለው። ዘማሪዎች አሉ የሚዘምሩበት፣ ዲያቆናቶች አሉ፣ አቋቋም አለው ምናምንና የሰፈር ወጣቶች ራሱ የሚያደርጉት ነገር በጣም ነው የሚለየው። ምንጣፍ የሚዘረጉት አለ በጣምና አድካሚ ነው። የሚሰሩ አርቶችም አሉ ከእምነቱ ጋር የተያያዙ ነገሮችና ትንሽ ለየት ይላል። ከዛ ባህልም አለ፣ የባህል ጨዋታዎች ምናምን አሉ። ከየቦታው የመጡ ሰዎች ተሰብስበው የሚያሳልፉት ነገር አለ ምናምን። እኔ እንግዲህ ሃርሞኒካዋን ነው የማልወዳት፣ እሷም አለች እኔ ብዙም አትመቸኝም። አሪፍ ወደ ምሩ ልምጣ። አንቺ ሴትኛው ነው?
እኔ መስቀል ደስ ይለኛል። እንደሱ መስቀል አመት በዓል አድናቂ አይደለሁም፣ ግን መስቀል በዓል ደስ ይለኛል። በዚህ አጋጣሚ መስቀል ወፍ ነኝ። መስቀል ላይ ነው የተወለድሽው። ለዛ ነው መስቀል ደስ የሚልሽ። የልደት በጣም ነው ይባላል። ሰሞኑን ሴት ልጅ ይሄን ቀን ወደዋለሁ ካለች በቃ ቀን የልደቷ ቀን በጣም አሪፍ። አዲስ እንደዛ ነው የተወለድሽው? መስከረም ላይ በስሜ ነው መስከረም የተወለድሽው? አውቀዋለሁ፣ ግን መስከረም ላይ ነው ልደትሽ? መስከረም በቃ መጨረሻው ላይ መስከረም መጨረሻው ላይ 29 ነሽ? 30 መስከረም 30 አንቺ ለመስቀልም ለአዲሱ ዓመትም መሀል ላይ አይ አሪፍ ነው። አይ እሱንማ እንዳታዋርጃው። እሺ ኤቢ የሚመችን እስኪ አውራኝ። የሚመቸኝ ኢድ ነው። ኢድ ነው። ኢድን በጣም ወደዋለሁ እና አዲሱ ዓመት እና ኢድ ከረመዳን በኋላ ከአንድ ወሩ በኋላ የሚመጣ ነገር ነውና በጣም ድባቡ በጣም ነው የምወደው። ከፍ ያለ በጣም ከፍ ያለ ድባብ ነው እና አዲስ ዓመት ደግሞ በቃ አዎ ይለያል። አዲስ ዓመት አሁን አበባዮች ምናምን ሰፈራችን አጋጣሚ ሴቶች ነበሩ በብዛት የነበሩት እና አበባዮችም ሆዮይም ነበረ እንጨፍረው አንድ ላይ ማለት ነው። ሴቶቹም ከኔ ጋር ይጨፍራሉ። አበባዮች እስከ ቅርብ ጊዜ እስከሆነ ጊዜ ድረስ እንደዛ ነበረ። ከዛ ወንዶች መምጣት ሲጀምሩ ምናምን ከተው ነው ሆዮይ ብቻ ነው። ሆዮይ እኛም እንጨፍር ነበር ትዝ ይለኛልና ከቤት ተደብቀን ምናምን ያው ትቆጣለህ ምናምን የእምነታዊ ነገር ስለሆነ እንድገባበት አይፈለግምና ተደብቀህ ላጥ ብለህ ትሄድና እየጨፈርክ ፋዘርን ካየው ዱላውን ጥለህ የሆነ እንደሚሄድ ሰው ራምድ ታገኘዋለህ። ሰላም ወደዚህ እየሄድኩ ነው ምናምን ስትተላለፍን ዞረህ ወደ ጭፈራው ቢልንግን መጠየቅ እንፈልገው ማን ነው ገንዘብ ያዥ እንታቸው የሚያምር ሰዎች እኔም ሰፈር ውስጥ አለበዛ አላወጣም ምናምን ዘፈን ውስጥ አልገባም። በጭራሽ እኔ ዘፈን በጣም የሚያስጠላኝ የነበረው በዛ ሰዓት ምንድን ነው የሚጃጃሉት ምናምን ሲዘፍኑ ቲያትር ሳይ የዛ ሰዓት ከዛ ኳስ ነበር የምጮተው። የዛ ሰዓት ኳሱ እያደገ ምናምን ሲመጣ የሆነ ሰዓት ላይ ወደ ሙዚቃው እናወራዋለን፣ እሱን በደንብ እናወራዋለን። ደስ የሚል ገጠመኝ ነው። እርሶስ? አዎ እንዴ እኔ ደስ የሚለኝ ጥምቀት ብዙ ሰው ጥምቀት መስቀል ይሄ የህብረት ነገር ስላለው እኮ ነው፣ በጋራ ስለሚከበር። እሺ እኔ ደስ የሚለኝ ያው እሱ እንዳለው ኢድን በጣም ነው የምወደው። በጣም ከሁሉም የተለየ ለኢድ በዓል ልዩ ነገር አለኝ። እንዳለው ረመዳን ወጥቶ ስለሆነ የሚመጣው ያን ሰዓት በጣም እንናፍቀዋለን። ጠዋት ደግሞ ገንፎ ይበላል ምናምንና ያቺን ሞመንት በልጅነታችን በጣም እንወዳታለን። ከዛ መንዙማ አለ፣ ስንመለስ ስንሄድ ተክቢራ የሚባል ነገር አለ፣ ስንመለስ በደንብ መንዙማ ምናምን አለና ያን ፓርት ደስ ይለኛል። ሌላው ከክርስትና ውስጥ ግን ቡሄ ደስ ይለኛል። ቡሄ በጣም ነው ደስ የሚለኝ። ማለት ተደብቄ ማናርሶ ባይሆን ምን እናደርግ ነበር መሰላችሁ? ትላልቆቹ እንዳያገኙ በሱሪያችን ውስጥ ላይ እናደርጋት ነበረ ብር። ከዛ ፈተሸን ሲመጡ ፈተሸን አያገኙትም። በቃ የትም ፈልጉት ወይ አንዱ ቀስ ብሎ ያልያዘው ነው የሚሮጠው። እኛ ብልጠታችን የያዘው አይሮጥም። የያዘውን አሯሩጦ ቢዞስ ሲሮጥ ሲል ብሩ እሱ ጋር ነው እንላለን። ብሩ እኮ እኛ ጋር ነው ያለው። እና ቡሄ በጣም ደስ ይላል። ከልጅነቴን ካሳመሩልኝ ጥሩ ጓደኞች ከሰጡኝ መሀል አንዱ እሱ ነውና ለቡሄ ዕለት ያው በልጅነት በደንብ ነው የተጫወትነው እና በጣም እሱ ደስ ይለኛል። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ። እንኳን ለፋሲካ በዓል በሰላም አደረሰ። ካሊስ ፈርኒቸሮች ከ45 ሺህ ብር ጀምሮ በዓሉን ምክንያት በማድረግ የተለያዩ የፈርኒቸር ምርቶችን አዘጋጅተን እንጠብቃለን። የተለያዩ የፈርኒቸር ምርቶችን እኛ ጋር ያገኛሉ። አድራሻችን ሲኤምሲ ሲቪል ሰርቪስ ፊት ለፊት ፋንቶ ሱፐርማርኬት ጎን። መልካም በዓል ካሊስ ፈርኒቸር። ነጩ ልብስህ ረበሸኝ
ፍቅርህ ዋጋ አጣ ደሞ ለው በገጽ ከመስቀል ላይ ወጣ ሰቀልኩት ጌታዬን ሰቀልኩት መሲሁን ምህረትን አልቻልኩም አባቴ ምን ልሆን መግደል የማልደክም መሞት አይታክተው ተስፋ አልቆረጠብኝ አይችል እኔን መተው ስዘባበት በትግስቱ መቻል አቅሙን ስፈትነው አልገባኝ ቢል ያስተምረኝ ዛሬም በእጄ መሞቱን ሽጬዋለሁ ጌታዬን ክጄዋለሁ አምላኬን ቀራኒው ተናገሪ እንዴት ሞት ይከፈላል ለበደለ ኃጢአት ሰሪ የደምህ ዋጋ ስንት ነው በምን ስራ እከሳለሁ ስቃይህን እያየውኝ አይከብደኝም እኔ ልጅ ዳግም ኃጢአት እሰራለሁ መውደድህን ምገልጽበት ቃል የለኝም ይሰንፋል አንደበቴ ለኔ ብለህ የተሰቀልከው ይቅር በለኝ አባቴ ሞቴን ሞተክልኝ ሰማው የፍቅር ሲቃ የስካሁን ይበቃል ጌታዬ አትሙት በቃ ይላል። በጣም ነው የሚያምረው። በጣም እውነት እኔና አንቺ እነሱን ካቀረብን በቂ ነው አይሻልም? አይ በጣም ደስ ይላል። እናመሰግናለን። እስኪ ሙዚቃ ግጥም እንዴት ጀመራል? ምን አሁን ደፋፋል እንዴት ገባችሁ? የት ጀመራችሁ? አንድ ላይ ከመስኪን ጀምራለሁ። እሺ ሙዚቃን ማለት ሙዚቀኛ አልነበርኩም ጭራሽ ድምጽ እንዳለኝ ራሱ አላውቅም ነበር ማለት ያው ሁሉም ሰው በቤት ምናምን መዝሙር ምናምን እኔ አሁን እንትን ማር ነበር ቤተክርስቲያን ሰንበት ትምህርት ቤት ምናምን ግን እንደዚህ ድምጽ እንዳለኝ ምናምን አላውቅም ነበርና እንደ አጋጣሚ ትምህርት ቤት ላይ 6ኛ ክፍል ላይ ሆኜ ቲያትር በጣም ነው የምወደው በጣም እና ቲያትር ልሰራ ምናምን ሲሄድ ቃላብ እንዳለ መኮንን የሚባል ልጅ ነበር አዎ ማለት ቲያትር ነበር እኔ እየሰራሁ ያለሁትና በቲያትር ውስጥ ነው እየዘፈነን ትራጂዲ ምናምን አላረለ እዛ ውስጥ ትራጂዲ እየሰራን እንደ አጋጣሚ ነው አንቺ እስቲ ምናምን ብሎ ድምጼን ለይቶ አጥቶ ምናምን ድምጽ እንዳለኝ ምናምን ያወቅኩት እና ድምጽ ወደ ድምጽ ውስጥ እንድገባ ያደረገኝ ቃላብ እና አሁን ላይ ደግሞ ያው ከእንቁ ዜሞች ጋር ነው እየሰራሁ ያለሁት። ይሄ ቲያትር ግድ ነው። እኔም ተመሳሳይ ነገር ነው ከመስኪ ጋር የሚለያየው ቦታ ነው። ተግባረድ ህብረ ቀለም የኪነ ጥበብ ማዕከል የሚባል ነበርና አጋጣሚ እዛ የገባሁት እኔ ለሌላ ትምህርት ነው። ጓደኛዬ መሐመድ የሚባል ጓደኛ ነበርና ለኮንፊደንስ ለምን አንገባ ምናምን ይለኛል ለማውራት ምናምን አንችልም እና እንግባ ምናምን ተባለ። ከዛ እኔ ቲያትር ወዳለሁ በአጋጣሚ ቲያትር እየሰራን ከዛ ሙዚቀኛ ተፈለገና ጎልደን ቮይስ ይባላል የኔ ቤዝ ነው ድምጼና ወፍራም ሲሰማው ቦስ ተመቸው ነፃነት ቢያደርግልኝ ይባላል። ከዛ ለምን አትሞክርም ምናምን አለኝ። ሞከርኩ። አጋጣሚ ልክ ስሞክር ሲሰማው ሲወደው የት ነው የወሰደኝ የሆነ ቦታ ወሰደኝና ክፍል ውስጥ አስረኝ ዘፈን ምናምን አለ ጥፋተኛው ገላ የሚባል ዘፈን አለና ሙሉ ማውቀው ነበር የሚመስለኝ ግን አንድ ቨርስ ነው ለካ ማውቀው ጥፋተኛው ገላ ተቀጣ ተማሪ ዛሬም ጾመኛ ነው በቃ እሱ ሙሉ ዘፈን ነው የሚመስለኝ ተጋክምለታ አንተ ፈሮንቺ ከዛ በዛ አጋጣሚ በቃ እሱ ገፋፍቶኝ ወደዚህ ሙዚቃ ጋር ጥፋተኛው ገላ ነው ጉድ ያረገ። እሺ ምሩ ወደ አንቺ መጣው ላፍር ነው እኮ ነው ሰተት ብዬ ስለገባ እኔ ዝም ብዬ ነው ማለት ስሜት ነው ጽፌ ነበረው። ቲክቶክ ነው ጸሐፊ ያደረገኝ መሰለኝ። ኦኬ ከዛ በፊት በቃ ቤትሽ ነበር የምትጽፊው ማለት? ደስ ለራሴ በቃ ስሜት ብቻ ማውጣ ላይክ ዲያሪ እንደምንጽፈው ምናምን አለ አይደል? እሱን በቃ ላሳምረው እንደመጻፍ ነበር ለኔ። ልምምድ እኮ ነው እሱ ራሱ አንድ ትሬዲንግ ነው። ቤት ውስጥ መጻፍ አይደል የበለጠ ጥሩ እያጻፈ የሚሄደው። እንደውም ፊልም ትምህርት ላይ ምን እንባላለን መሰላችሁ? የፊልም ጽሁፍ ራሱ ይጻጻፋል ይባላል ማለት ባንዴ አያልቅም ይባላልና ያንቺም ጥሩ ነው ቤት ውስጥ መጻፍ ማደግ አሪፍ ነው። ስለዚህ እንዲህ ኪነ ጥበብ ቡድኖች ውስጥ አልተሳተፍሽም ማለት ነው? ያለው እንደዚህ አይነት ነገር ውስጥ ግን ያው ማርማር የሚል ግጥም ነው በጣም የሚገርም
ድምፅሽ ምናምን በጣም ብዙ ሰው ይወድሻል። በዚሁ አጋጣሚ እኛም በጣም እንወዳታለን። ቴዳ ወይ እስቲ አንተ ጋር መጣን። ደረቅ አደረጉት እነሱ ትንሽ አገባባቸው። እኔ እንኳን ምን ይላሉ መሰለ አንዳንዶች ገና ስወለድ ነው አሉ ዶክተሩ ገና ከወር ስወጣ ሳለቅስ ቅላጼ ያምራል ይመስለኛል። የሆነ አለቃቀሴ ዜማ አለው ትችሉታል። ከዛ እናቆሙ። እሺ ወደ እውነታው ስመጣ ግን እንዴት ነበር መሰለ እነ ልዑል ሲሳይ የሚሰሩበት ቲም ነው እኔ መጀመሪያ ቲሜ። ሜሪ ጄ ይባላል። ሜሪ ጄ ማለት አሰልጣኙ በዛን ታይም ላይ ማን ነበር መሰለ? ገነነ አማረ ዘኪዮስ ፊልም ላይ የሰራው ማለት ነው ከነሱ አፈር ነው ጋር እና ገነነ አማረ ይባላል። እሱ ነበር አሰሩ እና እኔ ትምህርት ቤት ውስጥ ነበር የምዘፍነው እና ፊታውራሪ እኔ ተማርኩትኝ ከ4000 በላይ ተማሪ ይዛል ነው የሚሉት ርዕሰ መምህሩ እና ሁሉም ያቀኛል ግቢ ውስጥ እንዴት ነው ሁሉ ጊዜ አርባር የቴዲ ቀን የምትባላለች አርባር እና አርባር ሚኒ ሚዲያዋ ትለቀቃለች። እኔ ጋር መጥቶ ግጥም ማቅረብ የሚፈልግ ካለ ይመዘገባል ምናምን ገባ ሚኒ ሚዲያ ውስጥ ተቀምጬ እና ያቺ ቀን ነበረች ለኔ እንትን የምትለው እና የሆነ ቀን ላይ ሰፈራችን ትልቅ ኳስ ሜዳ ስላለ ኳስ ግጥሚያ ላይ የዋንጫ ግጥሚያ ላይ ኪቦርድ ይዞ ይመጣል ገነነ እና ቀጥ ብዬ ሂጄ ኳስ ግጥሚያ ላይ ነው እንግዲህ እሱ ዝም ብሎ በመሃል ኢንትሮ ምናምን የሆነ ክላምፕ ምናምን ሲኖር ምናምን ቀጥ ብዬ ሂጄ ካልዘፈንኩ ኳስ ግጥሚያ እንግዲህ ታይ ዋሊያ ካልዘፈንኩ ብዬ ከዛ ያኔ ደግሞ እኔ ልጅ እያለሁኝ ራሱ ዘፍኑ የጥላውን ዘፈን ነበር በጣም ልጅ እያለሁ 2004 ዓመተ ምህረት ማለት እና ቀጥ ብሎ እዚህ ሳይሆን እጠራሃለሁ ብሎኝ ጠራኝ። ሄድኩኝ እዛ ቲም ውስጥ ገባህ ማለት በቃ ሰመጡ በሙዚቃው የሚገርም ነው። ግን ኳስ ሜዳ ላይ እንደሚዘፈን አላውቅም ነበር። እቺን ከተረዋታል። እስቲ አሁን ምን ላይ ናችሁ? ምን እየሰራችሁ ነው? ወደፊት ምን ታስባላችሁ? እኔ እንኳን ያው እንደማንኛውም ሰው እንትን የለኝም ማለት ይሄ ዘፈን አላወጣሁም ግን ለማውጣት በጣም እፈልጋለሁ። እንዴት ነው ብቻዬን እና ከእንቁ ዜማ ጋር ለየት ያለ ነገር ማለት እስከዛሬ ተለምዶ አያውቅም። ኢትዮጵያ ውስጥ በቡድን የቆየም የለም። ብዙ ጊዜ ይሄዱና ፍርስ ስለሚስና ያንን ነገር ለማስቀረት በጣም የምንፈልገው እና አሪፍ ነገር ብናቀርብ ለህዝቦቻችን አሪፍ ነው ብዬ አስባለሁ። ተመልካቾቻችን ምን እየጠበቃችሁ ነው? እንቁ ዜማ ሁሉም ምርጥ ድምፃውያን ናቸው። በደንብ በሚገባና አግዘናቸው ጥሩ ድምጽ መስማት አለብን። ጥሩ ሙዚቀኞችን መስማት አለብን ብዬ አስባለሁ። በዘመኔ አሪፍ ሙዚቀኛ ማየት እፈልጋለሁና ከዘመናችን ውስጥ ደግሞ እነዚህ አንድ ናቸውና እነሱን ማገዝ አለብን ብዬ አስባለሁ። ወደ ኢቢዲኒት አሁን ላይ ምን ላይ ነው? አዎ አሁን ላይ የሶሻል ሚዲያ ላይ እየተንቀሳቀስኩ ነው። የራሴን ኤቢዲኬ ሰርፕራይዝ ጀምሬያለሁ። ሌላው ሰርፕራይዝ ማድረገው የራሴ ያዘጋጀሁት ክፍያ መጠን አለ እና ልደታቸውን ሰርፕራይዝ ማስደረግ የሚፈልጉ ፍቅረኛቸውን፣ ወንድማቸውን ከዛ እኔ በማቀርበው ሰርፕራይዝ መንገድ ሰርፕራይዝ ማድረግ ጀምሬያለሁ። ኤቢዲኬ ሰርፕራይዝ አለ። የተለያዩ ክለቦች ላይ እየሰራሁ እገኛለሁ። በሳምንት 3 ቀን 4 ቀን እየሰራሁ እገኛለሁ። የተለያዩ መድረኮችን አሁን ላይ በደንብ እየሰራሁ እና ሶሻል ሚዲያ ደግሞ በይበልጥ እየሰራሁ እገኛለሁ። አዎ አንድ ሙዚቃም አለ የምትወደደ በጣም እና እስኪ ትንሽ በላትና በሷ ላይ ደግሞ እናወራባት። እሺ በስቶ ዙሪያው ገባው በሙሉ ቢልሽ ውዴ ፍቅሬን በከበበሽ አጀባ ለካሽ እንዴ በስቶ ዙሪያው ገባው በሙሉ ሲልሽ ማሬ አንሶ ቀሎ ታየብኝ እንዴ ወይ ማፍቀሬ አጀባ 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 ጉልቻ አይሰራም የሰው ከበባ ሁሉ ያወሺ ወይሆን ከለላ አጀባ 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 አይበጃ አጀባ 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 እያለ
የምር አይ አሪፍ ነው። አሪፍ በድምጽ መስማታችን አሪፍ ነገር ነው። ምርዬ ወይ እርሶስ? ሀሳቤ ምንድነው መጽሐፍ ማሳተም ነው። አይ ይበቃሉ። እሱ ላይ ብበረታበት አሪፍ ነው። ወደ መጽሐፍ ብታደርጊ ታሪክ ስለሆነ አንድ የግጥም አንድ ደግሞ እውነተኛ ታሪክ ላይ የተመሰረተ ልብ ወለድ ነገር ሪል ታሪክ እንደ ልብ ወለድ ፊክሽን እንደዛ ማሰብ። አክቲንግ ላይ እኮ ጎበዝ ናት። አዎ አልታሰበበትም። ያው እኔም ቪዲዮዎችሽን ሳይ ማለት የምትሰሪያቸው ነገሮች በጣም ነው የሚያስገርሙኝ። ስሜት አላቸው፣ ፊት ላይ በደንብ ያስታውቃሉ። እኔም ብሰራ ደስ ይለኛል እድሉ ከተገኘ ፋይናት። እግዚአብሔር ይመስገን እስካሁን መሬት ላይ ነኝ። ስራ ከሆነ ሲንግል ጨርሻለሁ። የራሴን 2 ስራዎች ጨርሻለሁ። አንደኛውን ፕሮዲውሰር ተገኝቶ አልቆ የሆነ ሂደቶች ላይ ነው ያለው። አንደኛውን ስራ ግን ቀድሜ ቲክታክ ላይ ቻሌንጅ ለማስጀመር አስቤያለሁ አሁን በቅርቡ። ከዛ በዘለለ እንዳልኳችሁ ግጥምና ዜማ ነው የምሰራው። በቅርቡ ነው የሰራሁላቸው ሰዎች የ2 ሰዎች ስራ ቪዲዮ ክሊፕ አልቋል። ቪዲዮንም ዳይሬክት ያደረኩት እኔ ነኝ። አንደኛውን እኔ አይደለሁም፣ አንደኛውን እኔ ነኝ። አሁን ቀጣይ 3ኛውን ስራ አልቋል። እሱን ዳይሬክት የማደርገው እኔ ነኝ። ከዚህ በፊት ግን አንድ ያለቀ ስራ ይወጣል ውብ አለም የሚል ናሆም ሪከርድስ ላይ ምንጃር ነው የተቀረጸው። እሱንም ግጥምና ዜማውንም ዳይሬክቲንጉን እኔ ነኝ የሰራሁት እና የፊልም ጽሁፌ ዝግጅት ላይ ነው ያለው። እዚህ ጋር ነው ያለው። በጣም አሪፍ ነው። በጣም የሚገርም ሲንግሉን እንስማ ትንሽ ቀንጨብ አድርጎ ይበለው። አዎ በለው እንዳትፈራ። ካዘንሽልኝ ልብሽ ፍቅር ካለው ተመለሽ አንቺን ናፍቄያለሁ። ወያደርኩኝ ከሰዎች አፍም ላይ ልቤ ቢታይ ውሸት እንደዚህ ነው። አጓጉቶናል። እንግዲህ ተመልካቾቻችን ሲወጣ ደግሞ በደንብ በሰፊው እንሰማዋለን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። አሁን እንግዲህ የምናልፈው ወደ ጨዋታ ነው። ጨዋታው የሚሆነው 2 ግሩፕ ሆነዋል። እነሱ አንድ ዘፈን ያነሳሉ። ከዛ በእነሱ የዘፈን መጨረሻ ቃል ላይ ተነስተው እነሱ ደግሞ ይቀጥላሉ። የምንሰጣችሁ 10 ሰከንድ ብቻ ነው። ቻሉት እንግዲህ በደህና ቀን እኛ ከሙዚቀኝነት ጡረታ ወጥተናል። የራሳችን አስወጣችሁ። ማን ይጀምር? ጌሙ ቀለል ያለ ለምን እኛ አብረን የምንሄድ ሰው እንተሳሰባለን። እሺ እንግዲህ ወደ ጨዋታው እናልፋለን። ወደ እናንተ 10 ሰከንድ አለ። ተረስቶሽ እንደሆን ላጫውትሽ ያን ጊዜ እነማን ነበሩ? እስኪ በዚያን ጊዜ ዓለም ሳይሰለጥን ጊዜው ሳይሻሻል የሰራነው ሁሉ እንዴት ይረሳሻል? እንዴት ይረሳሻል? እንዴት ይረሳል እንደ ዘበን ያደረግነው ሁሉ በልጅነት ፍቅር እንደ ከሳሽማሎይ ለምን ዘነጋሽ ተረሳሽ ተረሳሽ ወይ ልምጣ ወይ ምጣን ከሆንኬኔታ በምን ጥፋቴ ነው ልቤ እንዲሚቀጣ አገሩና ደጄ ሩቅ የመሰለኝ እንደው እንግዳ እያብሰለሰሉኝ ዘመድ እንደሌለው እንደ ባዳ አገር ሰው እንደ ቀልባ አይተዋል ሆዱን እየባሰው ሆዱን እየባሰው ክፉ ዳዬ ሆኑን አወኩት
ወዴ ፉዳዬ መሆኑን አወቅኩት ብድር እንደበላን አንጀቴን አፈርኩት እህል ውሃም ሲለኝ ወዴንም አዘብኩት በገዛ ገላይ ሳጣ እየታዘብኩት ትዝብት ነው ሆዴ ትዝብት ነው ትዝብት ነው ሆዴ ትዝብት ነው ወዳጅ ከዞረ ፊቱ ከጨከነ አንጀቱ ወዳጅ ከዞረ ፊቱ ከጨከነ አንጀቱ አንጀቱ አንጀት ከሆዴ አንጀቴ ይሆናል በጣም አሪፍ እስቲ እንምታየ ልቤ ላይ ቆንጆ ውብ ዓለም ውቢቷ ውብ ዓለም ውቢቷ ውቢት ደህና ሁኚ በጣም ናደሞ ውበትሽ ውብ ሆኖ ቢያስደንቀኝም ለሌላ ነው እንጂ ለኔ አልሆነኝም ለኔ አልሆነኝም አንተ ግን አንተ ሴት ይገባል ከነሱ ሲመጣ ነው ማለት ጨዋታ እንደሆነ ስለምታውቅ ትደነግጣለህ አልሆነኝማ አጥይን ምን አይልም እንዴ አንተ 10 ሰከንድ 50 ጊዜ እሺ ቆይቷል ካልኳል ሰዓታችሁ አልቋል አሪፍ ነበር ገለጢና እሺ አለቀ እሺ በጣም እናመሰግናለን ደስ የሚል ጨዋታ ነበረ አሪፍ ጊዜ አሳልፈናል እስቲ የመለያያ ሁላችንም ከግጥም እንጀምርና ሙዚቃዎችን ብንሰማስ ደስ ይላል እሺ ከባል ይወጣል እሺ አምርቼብህ አልቅሼብህ በድለኸኝ አዝኛለሁ አይዞሽ ብለህ አባብለኸኝ ብትስመኝ እመኛለሁ የሰበርከኝ አንተው የስቃይ ምንጭ አፈ ህመሜ የሚቀል እያለቀስኩ ሳቅፍ ገፍተህ ጥለህ እግሬን ብታደመው እሱም ጆሮ አለው ሂድ የምትለውን ገልብጦ የሚሰማው የሟሙት አይኖቼ ምናብ እያነሳቸው በበጉም በመጥፎ አንተ ምስላቸው እንደ ሸክላ ሰሪ ሰርተህ አፍርሰኸኝ ፍቅር እርማ ያውቅም እንድጨፈላለቅ ደግሞ ዳግም ከእጅህ አደረሰ በልንካ አብካኝ በልንካ እርገጠኝ በለካኝ በልቁረጥ ልገላበጥ በእጅህ ቅርጽ አስይዘኝ ሸክላ ሰሪው አንተ እኔ ጭቃ መዘዘኛ በል ቅርጽ አስይዘኛ አልመኝ አክመኝ አርጥበኝ አቅልመኝ ብቻ እንዳሻ ብታመመም ባንተ ብድንም በእጆች አፈራርሰህ ስራኝ የኔን መልክ መቀየር እስከምሰለች የሚገርም ነው ድንቅ ነው በጣም ደስ ይላል አዎ ወደነዋል እንግዲህ ውድ ተመልካቾቻችን የበዓል ፕሮግራማችንን እየጨረስን እንገኛለን እንኳን ለበዓሉ በሰላም አደረሳችሁ እንኳን ለትንሳኤ በዓል በሰላም አደረሳችሁ እስኪ የምታያችሁ እንኳን አደረሳችሁ እንግዲህ እስኪ እኛ ብቻ እንኳን አደረሳችሁ እያልን ነው ግን ታውቀው ስለዚህ እነሱም እንኳን አደረሳችሁ ይበሉ ማለት የምትፈልጉት ካለ ከዛ በዛው ሙዚቃቸውንም እሺ ከቴዲን ጀምር ስለዚህ ወደ መስኪን እንሄዳለን እንኳን አደረሳችሁ ሙዚቃው ነው እሺ እንኳን አደረሳችሁ እሺ ያው ዝም
ፍቅር በኔ ጸንቶ ሊያስቸግረኝ እየው ጀማመረኝ የልቤ ልንገር ስማኝ ፍቅሬ ሰው ወድጄ አላውቅም እስከ ዛሬ ፍቅር በኔ ጸንቶ ሊያስቸግረኝ እየው ጀማመረኝ የልቤ ልንገር ስማኝ ፍቅሬ ሰው ወድጄ አላውቅም እስከ ዛሬ አላውቅም ነበረ እስካሁን ስኬት ተላምጄ ሰው መቅረብን ይሄው አንተ ዛሬ አስተማርከኝ ለፍቅር መጨነቅ መንገብገብ ባንተ ነው ማማሬ ባንተ ነው ደስታዬ ባንተ ነው ነካካኝ መውደድ ነካካኝ አመሌን በሰው እጅ ሊያስነካኝ አዲስ ነው ፍቅራችን አዲስ ነው ሁሉንም ያየሁት ባንተ ነው የኔ ዓለም አይዞሽ በላባምለኝ እንግዲህ ያላንተስ ማናለኝ ሙሉ ባንድ ነው ከዚህ የሚወጣ ሙሉ ባንድ አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ። ውድ ተመልካቾቻችን ፕሮግራማችንን እየጨረሰን እያገባደድን ያለ ነው። ሁለት ሙዚቃዎችን እንስማ። መጀመሪያ ቴዲን እናስቀድም። ምን አለ ምን ያልተፈጠረ በእኛ ላይ ያልደረሰ ነገር አስማማን አዋህደን እንጂ እግዚአብሔር የህልዋን ነገር ሆድዬ ኧረ እንዴለለሽ አንቺዬ ኧረ እንዴለለሽ ደስታ የጋበሽኝ እባክሽን ከሳላይብሽ እናቷ ምንም አይወዱኝም አባቷ ሊያዩኝ አይፈልጉም ወንድሟ ሲያየኝ ያኮርፈኛል እኔ ግን በሷ ደስ ይለኛል ተለዮ ይሉናል እኛማ ፍቅር ጸንቶብናል ፍቅራችን ከሆናቸው ህመም ተለይተን መድኃኒት አንልም እኔን አጣጥለው አወሩ ስለነሱ ዝና ጊዜ እንጃበላላች ኧረ ደማን ከማነትና አበጀው እሷም ወዳኛለች እኔም ወድጃለሁ ጠዋትም ይልካለ እንዳናየዋለው ተመዳይ ዳዳር ባህላችን ውብ ነው ሀብትና ዘር ማየት አላቀርነት ነው አበጀው። ለመላው የኢትዮጵያ ሕዝብ በሀገር ውስጥም በውጭም ለምትገኙ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንኳን አደረሳችሁ። መልካም በዓል ይሁንላችሁ። በዓሉ የሰላም፣ የፍቅር፣ የአንድነት፣ የመተሳሰብ እንደዚሁም ደግሞ መልካም የምታደርጉበት ይሁንላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ከዚህ ቀጥሎ እንግዲህ ፕሮግራማችንን ጨርሰናል። የመጨረሻ የመዝጊያ ሙዚቃ ይኖረናል። ቸርቸሩን የምንሰማበት አመት ያድርግልን። ወደሚቀጥለው አመት በሰላም ያሸጋግረን። ወደሚቀጥለው በዓል በሰላም ያሸጋግረን። እናመሰግናለን። አባታችን በሰማያት ያለህ ተለይቶ ሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። ያ መድኃኔዓለም የማርያም ጸጋ
ቤዛ ሊሆን ለኔ ጎኑን ተወጋ እዝራ በመሰንቆ ዳዊት በበገና ያከበሩ አምላክ ይድረስ ምስጋና አቤት ቀራንዮ ሆነ አርነት ላይ ስለኔ ብዙ አየ ስቃዬ እዝራ በመሰንቆ ዳዊት በበገና ያከበሩ አምላክ ይድረስ ምስጋና አቤት